የተጫነበት አልደፈር ባይነቱን በማሳየት ከ14 ቀን በላይ በረሃ ላይ በማደር ከሌሎች አጋር የጸጥታ ኃይሎች ጋር ቁርኝት በመፍጠር በኃላፊነት የተሰጠውን ተሽከርካሪ በሰላም ወደ ዞኑ ይዞ የገባ በመሆኑ አባሉ ለሕይወት ሳይሳሳ በጠላት እኩይ ተግባር ሳይደነግጥ ወታደራዊ ተግባሩን ፈጽሟል። ስለዚህ ይህ ወታደራዊ ተግባሩን የፈጸመ ጀግና ጉዞ በበረሃ ስሙ ዱር ቤቴ ጫካ ቤቴ የሚባልበት ጥቅጥቅ ያለ ጫካ በርካቶች እኮ በጥቂት ሰዓት አይተናቸዋል። ሸሚዛቸውን አውልቀው ትጥቃቸውን በሲቪል ልብስ ቀይረው ሲጓዙ ድብል ፍንድት ጥላታል ነው እንጂ የህዝብ አደራ አልሰጥም ብሎ ማለት እጅግ ይከብዳል። እኔን ያስደነቀኝ መሸሹ አይደለም ለመሸሻው ተሽከርካሪ ያለው ለጉርሱ ማን ነው የሚጨነቀው? ስንቅስ የሚያቀብለው ማን ነው? ይህም ፈተና መቋቋም ታላቅነት ነውና ከመቀመጫችሁ ብድግ ስትሉ ስሞተራለ አንዴ ከመቀመጫችሁ ብድግ። ዋና ሳጅን አብዱ መሐመድ ዑመር ቀጀልቻ ፖሊስ ቢሮ ክብረት ይስጥልኝ። አመሰግናለሁ።